አገልጋዮች በሚታገለግሉት በእግዚአብሔር ስም ይዣችኋለሁ። በጌታ በኢየሱስ ስም እለምናችኋለሁ። እንደ እግዚአብሔር ሰው እንደ አንድ አገልጋይ ነው ይህን መልእክት ከእግዚአብሔር ተቀብዬ የማሰሩ። በተለይ አንደኛ ደረጃ ላይ አገልጋዮች ሕክምና እየታከሙ ዶክተሮች መድኃኒት አዘው በየትኛውም አይነት ስፍራ ላይ መድኃኒታቸውን እየተጠቀሙ ያሉ ሰዎችን እግዚአብሔር ፈውሶሻል። እግዚአብሔር ፈውሶሃል። ከዚህ ደቂቃ ጀምረ መድኃኒቱን ወስደሽ ሽንት ቤት ጣል፣ ፖስተር አልፏል ብለ ወንድሜና እህቴን እየገደልክ ያለ አገልጋይ አቁም። ያለዚያ በእሳት ፍርድ ወደ አንተ ቤት ይወርዳሉ አለ። ያስጣልከውን ሰው ፈጥነ አንስተ መድኃኒቱን እንዲጀምር እንድትናገር ይሄ በእግዚአብሔር መንፈስ ሆኜ የተነገረኝን ነው ማሳልፈው። ሰዎች መድኃኒታቸውን እየዋጡ እግዚአብሔር አምላክ ከመድኃኒት አልፎ በሰው ህይወት ላይ ይሰራል። መድኃኒቱን እየተጠቀሙ መስራት ይችላል ጌታ። ያን ማለት ወደ መስመር ማስገባት ስትችል የብዙዎችን ህይወት እግዚአብሔር ፈውሶሃል እያልክ የምትመክር እያልሽ የምታስተምሪ አልፎ ደግሞ ሕክምና የሚባል አትታከም እንዳትታከም ፓውስ አልፈዋል ብለ ሰዎች ስሸማቀቁ ሰዎች ስጨነቁ እግዚአብሔር ይፈውሳል ተው ምንም ችግር የለም መንፈሱ እየቀለጠ ነው በእሳት እየቀለጠ ነው እያልክ ሕክምና መድኃኒት ስታስቋርጥ የነበርኩ ሰዎች ወደ ሲመም ሲሰማቸው ወደ ሐኪም ቤት ሄደው እንዳይታከሙ ለልጆቻቸው ለቤታቸው እንዳይኖሩ የምታደርጉ አገልጋዮች እግዚአብሔር እሳትን አዘንብባቸዋል አለ። ተጠንቀቁ አለ። ዞር በሉ አለ። እጃችሁን አውጡ አለ።